ራስን ማወቅ ከእውቀት ሁሉ በላይ ከፍ ያለ እውቀት ነው። የማደጊያ ዋናው ቁልፍ መሳሪያውን አግኝተሃል ማለት ነው። እነዚህ ሰዎች ሲኖሩ በስራ ህይወታቸውም ሊሆን ይችላል፣ በግል ህይወታቸውም ሊሆን ይችላል፣ ምን እንደሚያስ ኦሬዲ ለይተው በደንብ ያውቁታል። ሰው ራሴን አውቃለሁ ለማለት እኔ ማን ነኝ የሚለው መልስ መልሻለሁ ለማለት ከዚህ በታች የማነሳቸውን 3 ነጥቦች በትክክል ሰላም የሰላም ስለ ህይወት ቤተሰቦች ይህንን ቪዲዮ ከመጀመራችን በፊት ሰብስክራይብ በማድረግ ቪዲዮውን አይታችሁ ከጨረሳችሁ በኋላ ደግሞ የተሰማችሁን ሐሳብ ኮሜንት በማድረግ ቤተሰብነታችሁን አሳዩ። ሰብስክራይብ ማድረግ እንዳይረሳ። የዛሬ ቪዲዮ ዋናው ሐሳባችን ራስን ስለማወቅ እኔ ማን ነኝ ብሎ ስለመጠየቅ ይሆናል። አንድ ሰው ሲኖር እኔ ማን ነኝ ብሎ በመጠየቅ ውስጥ ራስን ለይቶ በማወቅ ውስጥ የሚያገኘው ጥቅም ምንድነው? ይህንን ነገር ባለማወቅ ውስጥ ህይወቱ ላይ በህይወት ውስጥ የሚያጣቸው ነገሮች ምንድናቸው? የሚያተርፋቸው ነገሮች ምንድናቸው? የሚለውን በግልጽ በሰፊው እንነጋገራለን። ራስን ማወቅ ከእውቀት ሁሉ በላይ ከፍ ያለ እውቀት ነው። አንድ ሰው ለማደግ ዋነኛና ትልቁ መሳሪያው የእድገት መሰረቱ ራሱን ማወቅ እኔ ማን የሚለውን ጥያቄ በትክክል መመለሱ ነው። ራስህን ስታውቅ በግል ህይወት ላይ በስራ አጋጣሚ ሊሆን ይችላል የማደጊያ ዋናው ቁልፍ መሳሪያውን አግኝተሃል ማለት ነው። በተለያየ አጋጣሚ በስራ በህይወት ልምድ ላይ ያገኘዋቸው ትልልቅ ባለሀብት ትልልቅ በንግድ ዘርፍ የተሰማሩ ሰዎችን እማቃቸው የስኬታቸው መሰረት ዋናው ቁልፉ ምንድነው? እያንዳንዱን ነገር ጠንቅቀው ያውቃሉ። ምን እንደሚፈልጉ ምን እንደማይፈልጉ፣ ጥንካሬያቸው የቱ ጋር እንደሆነ፣ ድክመታቸው የቱ ጋር እንደሆነ በትክክል ጠንቅቀው ያውቃሉ። ለስኬታቸው ለእድገታቸው አሁን ላሉበት ትልልቅ ተብለው ለመጠራት ላላቸው ትርፋማነት ህይወት መሰረት ራሳቸውን ማወቃቸው ነው። እነዚህ ሰዎች ሲኖሩ በስራ ህይወታቸውም ሊሆን ይችላል፣ በግል ህይወታቸውም ሊሆን ይችላል፣ ምን እንደሚያስደስታቸው፣ ምን እንደሚያስከፋቸው፣ ምን እንደሚያከስራቸው፣ ምን እንደሚያዋጣቸው፣ የቱ ጋር ድክመታቸው እንዳለ፣ የቱ ጋር ደግሞ ስኬታማና ውጤታማ የሚሆኑበት ጠንካራ ጎናቸው ምኑ ጋር እንዳለ ኦሬዲ ለይተው በደንብ ያውቁታል። እንዴት ማኔጅ ማድረግ እንዳለባቸው፣ ነገሮችን እንዴት ማስተናገድ እንዳለባቸው፣ ድክመታቸውን እንዴት አድርገው ራሳቸውን ትሪት ማድረግ እንዳለባቸው፣ በድክመታቸው ውስጥ ሰው ገብቶ እንዳይጠቀምባቸው እነዛን ድክመቶቻቸውን ራሱ እንዴት ሃይድ ማድረግ እንዳለባቸው ጠንቅቀው ያውቃሉ። ስኬታማ የሆኑ ሰዎች በሙሉ ጠንካራ ጎን ብቻ ነው ያላቸው ተብሎ አይታመንም። እውነታውም ያ አይደለም። ሁሉም ስኬታማ ሰው የራሱ የሆነ ጠንካራ ጎን አለው፣ የራሱ የሆነ ደግሞ መቼም የማይቀርፈው ደካማ ጎን አለው። ግን ያንን ደካማ ጎኑን ኦሬዲ ስለሚያውቀው ድክመቱን እንዴት አድርጎ ፕሮቴክት ማድረግ እንዳለበት፣ በድክመታቸው ገብተው ሰዎች እነሱን እንዳያጠቋቸው እንዴት ራሳቸውን መከላከል እንዳለባቸው ጠንቅቀው ያውቃሉ። ዛትስ ዋይ እነዛ ሰዎች ሰክሰስፉል የሆኑትና ዓለም ላይ በጣም ትልልቅ ተብለው ሊከበሩ የቻሉት ማለት ነው። እያንዳንዱን እሴቶቻቸውንም በትክክል እንዴት መጠቀም እንዳለባቸው እንዴት ሊያኖሩት እንደሚችሉ ያውቁታል። እኛ ከዚህ የምንማረው ምንድነው? እያንዳንዱ ሰው ሲኖር ስለአንተ የሚያውቀው ነገር ይኖራል። እኔ ስለራሴ ከማውቀው በላይ ሌሎች ስለኔ የሚያውቁት ነገር ምንድነው? አንዳንዴ ራሳችንን ሳናውቀው ሰዎች ስለኛ በደንብ የሚያውቁበት አጋጣሚ ይኖራል። ያ ደግሞ ጠንካራ ጎናችን ከሆነ አፕሪሼት ያደርጉታል። ደካማ ጎናችን ከሆነ ግን እኛን ለመጣል በጣም በቀላሉ አጥር ማጠር ይችላሉ ማለት ነው። ሰዎች እያወቁት ግን እኛ ያላወቅነው ማንነታችን ምንድነው የሚለውንም በደንብ ለይተን ልናውቅ ይገባል። አንድ ሰው ሲኖር ራሱን ያውቃል ለመባል ሚኒመም 3 ነገሮችን ለይቶ ሊያውቅ ይገባል። በዚህ ቪዲዮ በይበልጥ እንድንለየው እንድናውቀው የምፈልገው ነጥብ ምንድነው? ሰው ራሴን አውቃለሁ ለማለት እኔ ማን ነኝ የሚለው መልስ መልሻለሁ ለማለት ከዚህ በታች የማነሳቸውን 3 ነጥቦች በትክክል ስለማወቁ ራሱን በዚህ ቪዲዮ ላይ ሊፈትሽ ይገባል ማለት ነው። አንደኛው ትላንትናን እንዴት ደረስኩኝ፣ ትላንትን እንዴት ተሻገርኩኝ የመጀመሪያው ጥያቄ ነው የሚሆነው። ምክንያቱም አንድ ሰው ሲኖር ላለፉ ህይወቱ ላይ የተለያየ ሰዎችን በህይወት ተሞክሮ በህይወቱ ውስጥ የተለያዩ ሰዎች ገብተው ይወጣሉ። ከተለያዩ ሰዎች ጋራ በተለያየ አጋጣሚ አብሮ ሊኖር ይችላል። ከምን አይነት ሰዎች ጋር ነው ሲኖር የነበረው? ምን አይነት ሰዎችን ነው ኮንታክት ሳነግ የነበረው? ከሰዎች ያገኘው ጥቅም ምንድነው? እኔስ ሰዎችን የጠቀምኩት ምን ላይ ነው? ሰዎች ምንን አይተው ጎድተውኛል? ሰዎች ወደኔ በመምጣታቸው ጉዳት ምንድነው ያስተናገርኩት? እኔስ ሰዎችን በምን መንገድ ጎድቻቸው አውቃለሁ? ዛሬ ላይ ላለመጉዳት ዛሬ ላይ ላለመጎዳት
ምን አይነት ሰዎችን ዛሬ ላይ መጠቀም እንዳለብን ለማወቅ ስለ ትላንትና ከምን አይነት ሰዎች ጋር እያሳለፍን እንደነበረ ራሳችንን ልንመረምር ልናውቅ ይገባል። ሌላው ስለ ትላንትናችን በምንጠይቅበት እንዴት ትላንትና እዚህ ደረስኩ የሚለውን ከምንጠይቀው ርዕስ ውስጥ አንዱ ያሳለፍናቸው ሁኔታዎች ምንድናቸው? በምን አይነት ሁኔታ ውስጥ ነው ያለፍነው? በኪሳራ ውስጥ ነው ያለፍነው? ትርፋማ በመሆን ውስጥ ነው ያለፍነው? ፕሮፌሽናችንን አጥተነዋል ወይ? በፕሮፌሽናችን ውስጥ ነው ያለነው? በምን አይነት ሁኔታዎች ውስጥ ነው ያለፍነው? እነዚህ ነገሮች ሁኔታዎቻችንን እያንዳንዱን ዲቴል ወደኋላ በሰዎች ተሸውደናል ወይ? ወይስ እኛ ሰዎች ሲያታልሉን ቆይተዋል ወይ? ከሰዎች ጋር ባለን ግንኙነት ከሰዎች ጋር ባለን የስራ ሁኔታ ውስጥ ሁኔታዎቻችን በምን መልኩ ነበር ያስተናገድናቸው? የተለያየ ልማዶች ነበሩን ወይ? ምን አይነት ልማዶች ነው የነበሩ? በሱስ ውስጥ ነበርን? በስራ ተጠምደን የምናሳልፍ ሰዎች ነበርን? ለራሳችን ጊዜ እንሰጥ ነበረ? ራሳችንን የምናዳምጥበት ጊዜ ነበረን? ለፋሚሊ የምንሰጠው ኳሊቲ ታይም ነበረ? የምንጸልይበት ሰዓት ነበረን? ስራን ከህይወት ጋር ለይተን የምናይበት ጊዜ ነበረን? ቢዝነሳችንን እንዴት ማኔጅ ማድረግ እንዳለብን በማኔጅመንት ዙሪያ ጥልቅ እውቀት ነበረን ወይስ የተዘረከረከ አሰራር ነበረን? እነዚህ ሁሉ ሁኔታዎች ስለ ትላንትናችን በደንብ ልናጤን ይገባል። ያ አንደኛ አንድ ሰው ራሱን ያውቃል ለመባል የመጀመሪያው ትላንትናን እንዴት ደረስኩኝ የሚለው ነው። ሁለተኛ ጥያቄ ሊሆን የሚገባው ዛሬን እንዴት ነው ያለሁት? ዛሬን የት ነው ያለሁት? ነገሮቼን እንዴት ነው እያከናወንኩኝ ያለሁት? ምንድነው እየሰራው ያለሁት? ምንስ ነው መስራት የሌለብኝ? ከትላንትና ኪሳራ ዛሬ ምን ተምሬያለሁ? የትላንትና ትርፋማ የሆንኩበትን ነገሮችስ ማስቀጠል ችያለሁኝ ወይ? ትላንትና የጎዱኝን ሰዎች ከጫንቃዬ ላይ አውርጄ ራሴን ችዬ ነው ወይ ያለሁት? ወይስ ተሸክሚያቸው በዩሊንታ ታጠሬ ዛሬም እነዛ ኪሳራ የከተቱኝን እነዛ ጨለማ ውስጥ የከተቱኝን እነዛ ገፍተው ጉድጓድ ውስጥ የከተቱኝን እነዛ ሀብት ንብረቴን ያሳጡኝን ህልውናዬን ያሳጡኝን ፕሮፌሽኔን ያበላሹብኝን ሰዎች በዩሊንታ እነሱን ላለማስቀየም ተሸክሜ ዛሬም አለሁኝ ወይ ነው? ወይስ አስወግጃቸዋለሁ? ከማን ጋር ነው እየዋልኩኝ ያለሁት? በምን አይነት ሁኔታ ላይ ነኝ ያለሁት? ትላንትና የነበሩብኝን መጥፎ ሱሶች መጥፎ ልማዶች አስወግጃለሁኝ ወይ? የትኛውን ስራ ስሰራ ነው ሰክሰስፉል መሆነው ብዬ የስራ ዘርፌን መርጫለሁ ወይ? የሚጎዳኝን የስራ አይነት ለይቼዋለሁ ወይ? እነዚህ ሁሉ ዛሬ ላይ ሆነን የምንጠይቃቸው ጥያቄዎች አእምሯችን ጋር ጊዜ ሰጠን with quality time ከራሳችን ጋር ተማክረን ምላሽ ስናገኝ ሁለተኛ ዛሬን የት ነው ያለሁት የሚለውን መልስ ስናገኝ አንድ ሰው በሁለት መልኩ ጥያቄ መልስ አግኝቷል፣ ዕውቀት ራሱን አውቋል ማለት ነው። አንደኛ ትላንት የት ነበርኩኝ፣ ዛሬ ደግሞ ዛሬን የት ነው ያለሁት። ሶስተኛ የምንጠይቀው ጥያቄ ነገ የት መሆንና እንዴት ማድረግ እንዳለብኝ የት መድረስ እንዳለብኝ ፍላጎቶቼን አውቃቸዋለሁ ወይ? ሶስተኛ ጥያቄ የሚሆነው ይሄ ነው። ነገ የት መሆን መድረስ እንዳለብኝ ፍላጎቴን ለይቼ አውቀዋለሁ ወይ? ምንድነው የነገ ጎሌ? ምንድነው ስለ ነገ ያለኝ እይታ ምንድነው? ከትላንት ተምሬያለሁ፣ ዛሬን አስተካክያለሁ። what about tomorrow? እንዴት ነው ነገር ላስተናግደው የምችለው? ፕሮግራም አድርጌያለሁ ወይ? ጎል አለኝ ወይ? ለፋሚሊ ምን ላስቀምጥ፣ ለልጆቼ ምን ላስቀምጥ፣ ለባለቤቴ ምን ላስቀምጥላቸው? በምን መንገድ ነው የሰራሁትን ቅርስ ያለኝን ሀብት ወደ ቋሚነት መቀየር የምችለው? በምን መንገድ ነው? አላስፈላጊ የሆኑትን ባህል ልማዶቼ፣ ጎጂ ልማዶቼ፣ የሚጎዱኝን አካላት እነዛን ያስቀየሙኝ ያከሰሩኝ ወገኖች አስወግጄ እንዴት ነው ከዚህ በኋላ ህይወቴን መራመድ የምችለው? የኔ ድክመት ምን ጋ ነው? የኔ ጠንካራ ጎን ምን ጋ ነው? ድክመቶቼን ሰዎች እንዳያውቁ እንዴት ነው ፕሮቴክት ማድረግ የምችለው የሚለውን ክሊርሊ አንድ ሰው ለይቶ ታወቀ። በትክክልም አንድ ሰው ራሱን አውቋል። ራሱን ታወቀ ደግሞ ክሊርሊ ትርፋማ ይሆናል የሚል ነገር ነው። ያለፈውን ልማዳችንን ስናውቅ አሁን ላይ ያለንን ነገር በትክክል ስንገነዘብ የወደፊት ፍላጎታችንን ለይተን ካወቅን በትክክልም ራሳችንን እናውቃለን። ራስን በማወቅ ውስጥ ራስን በማግኘት ውስጥ ስለ ራሳችን እውነት የሆነውን ነገር እናወጣለን ማለት ነው። እኛ ለራሳችን እውነት ከሆነን ደግሞ ለሌላ ለማንም ውሸት ልንሆን አንችልም። እኔ እውነት እየኖርኩኝ ከሆነ የሚያየኝ ሁሉ እውነትን ነው የሚያየው። እኔ ለሌላ ውሸት ልሆን አልችልም ማለት ነው። ከዚህ ውስጥ የምንማረው ነገር ምንድነው? ስኬታማ ለመሆን ቀዳሚ እርምጃችን ስኬትን ለማቀናጀት ዋና እርምጃችን መሆን ራስን ማወቅ፣
ራስን መፈለግ፣ ራስን ማሳደግ በማግኘት ውስጥ ራሳችንን እኮ እናሳድገዋለን። ከፍ እያልና የምንሄደው ሰው የኔ ዊክ ፖይንት አውቄያለሁ፣ ጠንካራ ጎኔን አውቄያለሁ። ሰው እኔ ለማደግ የሚከለክለኝ ምንም የምድራዊ ኃይል አይኖርም ከሰማያዊ ካልሆነ በቀር ማለት ነው። የላቀ ማንነት በራሴ ላይ እየገነባሁኝ ይሄዳል። ለራስን አለማወቅ ውስጥ ግን ምን ይመጣል? የዋዠቀ ስሜት ይኖራል ማለት። የዋዠቀ ስሜት ደግሞ ጀስት ብላይንድ ነው የምትሆነው፣ እውር ነው የምትሆነው። ራስን ያላገኘ ሰው እውር ነው ማለት ነው። ዝም ብሎ በደንበር ገተር መንገድ የመጣ ሁሉ የሚመክረውን የመጣ ሁሉ የሆነ አይዲያ ዳምፕ የሚያደርግበት ያም መጥቶ የሆነ ሐሳብ ይነግረዋል፣ ይሄ መጥቶ የሆነ ሐሳብ ይነግረዋል። የዚህኛው ሊተገብር ሲል ሌላኛው መጥቶ የነገረው ይጋጭበታል። የማናቸውንም ሐሳብ ሳያከናውን የእውር ድንብር ግትር አይነት መንገድ ይሄዳል ማለት ነው። ሰው ራሱን ካላወቀ ልቦናው ታውሯል፣ አእምሮ ታውሯል። ለዚህ ምሳሌ የሚሆነው ምንድነው መሰላችሁ? ብዙ ሰዎች ራሳቸውን ባለማወቃቸው፣ ድክመታቸውን፣ ጠንካራ ጎናቸውን፣ ህልማቸውን፣ ተስፋቸውን ባለማወቃቸው ታውረው ታፍነው ነው ያሉት። አንድ የቻይናውያን ጥሩ ምሳሌ ልንገራችሁ። ቻይናውያን ምንድነው የሚሉት? 3 አይነት የህይወት መነጽር አለ። አንደኛው የህይወት መነጽር ሰዎች እኛን እንዴት እንደሚያዩን የሚያሳይ መስታወት ነው። አንተ እኮ ልትሆንም ላትሆንም ትችላለህ፣ ግን ሰዎች አንተን ኢንተርፕሬት የሚያደርጉበት መንገድ አንደኛው መስታወት ነው። ሁለተኛው መስታወት እኔ ራሴን የማይበት መስታወት አለ። ራሴን ኢንተርፕሬት የማደርግበት የራሴ መነጽር፣ የራሴ መስታወት አለ። ያ ራሴን የማይበት መስታወት ግን ትክክለኛ ሊሆንም ላይሆንም ይችላል። እኔ ራሴን ተረጎምኩት ማለት ልክ ነኝ ማለት አይደለም። ሶስተኛውና ለሰው ልጅ አስፈላጊ የሆነው መስታወት ወይም የህይወት መነጽር ግን ትክክለኛውን የኛን ኢሜጅ፣ ትክክለኛውን የኛን ውስጠት፣ ትክክለኛውን የኛን ፍላጎት፣ ትክክለኛውን የኛን ህልም፣ ጥንካሬያችንን፣ ደካማ ጎናችንን የሚያሳየው ትክክለኛው መነጽር ነው። ያንን መነጽር ያ መስታወት ቻይናውያን እንዳሉት ያ መስታወት ላይ በምትቆም ሰዓት ክሊርሊ ሁ አማ የሚለውን መልስ ታገኛለህ። ቅድም ያወራናቸውን ነገሮች ትላንትናን እንዴት ደረስኩኝ፣ ዛሬ የት ነው ያለሁት፣ የነገ ህልሜ ምንድነው የሚለውን ነገር መልስ ታገኛለህ ማለት ነው። ራሳችንን በማወቃችን ውስጥ ጠላቶቻችንን እንከላከላለን። ራሳችንን በማወቅ ውስጥ ከድክመታችን እንመለሳለን። ራሳችንን በማወቅ ውስጥ ጥንካሬያችንን እንለያለን፣ ህልማችንን እንለያለን። እንደ አጠቃላይ የሰክሰስ የመጀመሪያውን እርምጃ አንድ ወደፊት እንላለን ማለት ነው። ራሱን ሲያውቅ ውጤታማ የሚሆንበትን ትልቁን ሜዳ ገነባ ማለት ነው። በዛ ሜዳ ውስጥ መሮጥ ነው፣ መዋኘት ነው። በዛ ገንዳ ውስጥ መዋኘት ነው፣ በዛ ሜዳ ውስጥ መሮጥ ነው። አሸናፊነት ካንተ ጋር ይሆናል ማለት ነው። ስለዚህ ራሳችንን እንወቅ፣ እንፈልግ። ከዚህ ቪዲዮ ላይ የተማራችሁትን ኮሜንት አድርጉልን። ሁሉ ጊዜም እንደምንለው ከሁሉም ነገር የሚበልጥ እግዚአብሔር ከኛ ጋር ነው። ከሁሉም ምክር፣ ከሁሉም ሐሳብ ሁሉ የሚበልጠው ነገሮቻችንን ሁሉ መስመር የሚያስይዝልንን ጸሎት አንርሳ። በማለዳ እግዚአብሔርን እንማጸን፣ በምሽት እግዚአብሔርን እናመስግን። ሰላም